السلام عليكم ورحمة الله وبركاته ويتودداتنا يتكبراتو የዩቲዩብ ቤተሰቦቼ እንደም እህት ወንድሞቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። በያላችሁበት ሁላችሁም ሰላምታ ይድረሳችሁ ብያለሁኝ። እንደተለመደ ያው ሰብስክራይብ እና ላይክ ማድረግ እንዳትረሱ። ዛሬ አንድ መልእክት ይዤላችሁ መጥቼ ነው። ምናልባት ሁላችንም በቻልነውና አቅማችን በፈቀደ መልኩ ዩቲዩብን እንጠቀማለን። ነገር ግን ዩቲዩብን ከመጠቀማችን በፊት ዩቲዩብ የሚለው የሶሻል ሚዲያ መገናኛ ዘርፍ ምንድነው የሚለውን ነገር እንደው በራስ ያገላለጽ የተወሰነ ነገር ልበላችሁ ብዬ ነው። እንግዲህ ዩቲዩብ እንደማንኛውም ሶሻል ሚዲያ ነው። ፌስቡክ አለ፣ ኢንስታግራም አለ፣ ዋትስአፕ አለ፣ ቴሌግራም አለ፣ ኢሞ አለ፣ ጉግል አለ፣ ማፕ አለ፣ ብዙ ነገር አለ። ሶሻል ሚዲያ ላይ ብዙ ነገር አለ። የተቀሩት ከዩቲዩብ ውጭ ያሉ በሙሉ ሶሻል ሚዲያዎች አንድ አይነት ስትራክቸር ነው ያላቸው። ያ ማለት አንድ የሆነ የእንግሊዘኛ ቃላት ነው፣ ሌላ ቃላት አይደለም። ለምሳሌ ፌስቡክ ስንል ፌስቡክ የሚል ብቻ ወርድ ነው ያለው። ዋትስአፕም ስንል እንደዛው፣ ኢሞም ስንል እንደዛው። ዩቲዩብ ከሌሎቹ ለየት የሚያደርገው ነገር አንድ አለ። ከትርጉሙ ስንነሳ ዩቲዩብ ሁለት ወርዶች ናቸው። ዩ የሚል አንድ ወርድ አለ በእንግሊዝኛ ወይም አንድ ቃላት አለ። ቱብ የሚል ሌላ ሁለተኛ ቃላት አለ። ሁለቱ ቃላቶች ሲጣመሩ ዩቲዩብ የሚል ትርጉም ሰጡን። ያ ማለት እያንዳንዱ ነጥለን ስናያቸው ዩ ማለት አንተ፣ አንቺ፣ እናንተ ወይም ደግሞ እርሰው የሚልን የሰው ልጆችን ካራክተር ሊገልጽልን የሚችል ነው ዩ የሚለው የመጀመሪያው ወርድ ማለት ነው። ሁለተኛው ወርድ ቱብ የሚለው ደግሞ በቀጥታ መዝገበ ቃላዊ ፍቹ ቱቦ ማለት ነው። ያ ማለት የጥንት ስኮላሮች ወይም ምሁሮች ምን ብለው ነው የሰየሙት መሰላችን? ቱብ የሚለውን መጀመሪያ ቴሌቪዥን ወደዚህ ዓለም ሲመጣ ቱቦ ቅርጽ ነበረ እና ቱብ የሚባል የእንግሊዘኛ መጠሪያ ተሰጠው እና ቱብ ማለት ቱቦ መሰል ቴሌቪዥን ማለት ነው ብለው ሰየሙት። ሁለቱም በአንድ ላይ ስናጣምረው ዩቲዩብ የሚለው ነገር አንቺ ወይም አንተ ወይም እነሱ ወይም እነርሱ የራሳቸውን ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል ሰርተው የሚታዩበት ቱቦ መሰል የቴሌቪዥን ቻናል ማለት ነው። ስለዚህ ከቃሉ እንደምንረዳው ዩቲዩብ ምን የሆነ ነው? የተጣመረ የሁለት ቃላቶች ድምር ውጤት ነው። ያ ማለት ወደ መልእክቱ ስመጣ እናንተ ዩቲዩብ ላይ ፎቶአችሁንም ሊሆን ይችላል፣ መልእክት አዘል ቪዲዮ ሊሆን ይችላል። ያንን ሰርታችሁ ስትለቁ ማን ነው የሚያየው? ያንን ቪዲዮ ነው